አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ሰላም ውድ ቤተሰቦቼ፣ እኔ ጋር ሁሉ ሰላም። እንግዲህ በዩቲዩብ ጠፍቻለሁኝ። ያው እናንተም እያበረታታችሁኝ ስላልሆነ ነው። ሰብስክራይብ፣ ሼር፣ ላይክ ስላላደረጋችሁልኝ ነው የጠፋሁት። እንግዲህ ከአሁን በኋላ የመዳም ቅመሞች፣ እኔም አንዷ የመዳም ቅመም ነኝ። አልሐምዱሊላህ ብሎ ለሀገር በቅቼ ነው የተለያዩ ቪዲዮዎችን ለመስራትም ያው አልተመቸኝም ነበር፣ ግን ያው እመጣለሁ በሰፊው። አላህ ነው ያበቃኝና እናንተም እንድታግዙኝ እንድታበረታቱኝ ወላሂ እፈልጋለሁ። እያንዳንዳችሁ ሼር አድርጉልኝ፣ ሰብስክራይብ ላይክ አድርጉልኝና አግዙኝ። እንተጋገዝኛ ሌላ ሰውን እናሳድጋለን፣ ትልቅ ደረጃ እንዲደርስ እናደርጋለን። እሺ ወደ መጣሁበት ጉዳይ ልግባ። በወቀሳ ጀመርሽው እንዳትሉኝና ዛሬ የመጣሁበት ጉዳይ እውነት ለመናገር በአንድ ጉዳይ ነው። ብዙ ሰዎች ቲክታክ ላይ ይጠይቁኛል ማለት ነው፣ ብዙ ጥያቄ ስለ ሀገር ሁኔታ መሳይን፣ ስለ ሀገር፣ ስለ ብዙ ነገር ብላችኛል። እሰራለሁ፣ በሰፊ እመጣለሁ ኢንሻአላህ። ነገር ግን ዛሬ የመጣሁበት በቲክቶክ ሲዘዋወር አይታችኋል፣ ለሳምንታት አጀንዳ ሆኖ ቆይቷል። የእህታችን ሀና ጉዳይ ብሎም ደግሞ ሰይድ ወረባቦን ታውቁታላችሁ። ረጅም ጊዜው ሳውዲ ነበረ፣ ሳውዲ ሪያድ ነበረ። እንደኛው ስደተኛ ወንድማችን ነው። እጅግ በጣም ደግና መልካም የሆነ ሰው ነው እና በእህታችን ሀና ጉዳይ ሐቂቃ ብዙ ጊዜውን ሰጥቶ 45,000 ሰው ላይቭ እየተከታተላቸው ብዙ ሰው 25,000 ሰው እየተከታተላቸው ጊዜያቸውን ሰጥተው ስራቸውን ትተው ለእሷ ፍትህ ለማስገኘት እየጣሩ ነበር። እነ ጆከር እና እህታችን ሀቢባ ሁሉም ማለት ነው። ግን እሱ ብቻ እንግዲህ ሁላችሁም ታውቃላችሁ፣ ሳውዲ ነበረ። ከሳውዲ ተይዞ የተለያየ ነገር ገጥሞት ከሀገርም ብዙ ቻሌንጆችን አሳልፏል። ሀገር ገብቶ ከሳውዲ ማለት ነው ተመልሶ ወደ ዱባይ ሄዶ ነበረ። ዱባይ ሄዶ ደግሞ በቅርብ ጊዜ ነው ስራ ገብቶ እየሰራ ነበር። ጥሩ እየሄደ ነበረ። ግን ለእህታችን ሀና ለምን ፍትህ ጠየቅ ወይም ደግሞ በእሷ ጉዳይ ብቻ ተንቀሳቅሶ የገጠር ልጅን ያወራበት መንገድ ወይም ደግሞ ትንሽ ይዋህ ነገር ነው መሰለኝ ልጁ። እሱ ልክ አልነበረም በትክክል። ግን ያችን ጫፍ ይዘው እሱ ካለበት ስራምና ካለበት ሀገርም ጭራሽ ነው እንዲፈናቀል ወላሂ ለዚህ ነገር ሰበብ ሆናችሁ ሰዎች ህሊና ሊኖራችሁ ይገባል። ሰይድ ይሄን ያክል ሰይድ ወረባቦ ምንድነው ያደረገው? ሰው ገድሏል ወይ የተለያየ ነገር አድርጓል ወይ? ሊሳሳትም እንደ ሰው ሊሳሳት ይችላል። ግን ደግሞ እዛ ጋር አንዲትን ነፍስ የተቸገረችን ልጅ ለማዳን ነበረ ወይስ ለአረብ ሀገር ሴትና ወንዶች ወይም ለአረብ ሀገር እህትና ወንድሞች የሚያግዝን ሰው አስፈልጉም ነው? እሱ በትክክል እያገዘ እየረዳ ነበረ እሷን ያኔ አላማ ሁሉም የተሰበሰበው ሰው ሀና በህይወት ካለች ወጥታ ከልጇ ከቤተሰቧ እንድትሆን ነበር ሁሉም ሰበብ እያደረገ ነበረው። እንደ ሰው ምናልባት የተሳሳታቸው ነገሮች ምናምን ይኖራል፣ ሰው ነውና። ነገር ግን እናንተ ሄዳችሁበት ነገር ከስራው እንዲወጣ ከሀገሩ የ5 ቀን ጊዜ ገደብ ብቻ ነው የተሰጠኝ ሲል ነው የሰማሁትና የ5 ቀን ጊዜ ተሰጥቶት እንዲወጣ የባንክ አካውንቶቼም ታግደዋል ምናምን እያለ ነበር። ገንዘብ ራሱ ማንቀሳቀስ አልችልም ምናምን እያለ ነበርና እውነት ለመናገር ይሄን ያደረጋችሁ ሰዎች ህሊና የላችሁም ወይ? ወይስ እኛ አረብ ሀገር ምን ኖር ወይም ደግሞ እዛ ያሉ እህት ወንድሞች እንዲረዱ እንዲያግዙ አይፈልግም? እንዲረዱና እንዲያግዙ ብቻ ነው የሚፈለገው። ማለቴ ሊቢያን በሉት የተለያየ ሀገርን በሉት ችግር ውስጥ የገባን ሰው በገንዘባቸውም ሼር በማድረግም ቪዲዮን በመስራት በቻሉት ቋንቋ አውሩተው ለዛ ሰው ፍትህ እንዲያገኝ የሚያደርጉት አረብ ሀገር የሚኖሩ እህት ወንድሞች ናቸው ብዙውን ጊዜ። ብሎም ደግሞ ከታመመ ታማሚ እንዲድን በላይቭ ፕሮግራም ይሁን በግሩፖችም ይሁን እንደዚህ በሚዲያ በተለቀቁ ቪዲዮዎችም ይሁን እንዲሁም ቤተክርስቲያን፣ መስጂድ፣ የተለያዩ ተቋማት ላይ ገንዘባቸውን ጊዜያቸውን የሚያጠፉት በመልካም ስራ ላይ አረብ ሀገር ያሉ እህት ወንድሞች ናቸው። ለነሱ ሲሆን ግን ብዙ ጊዜ እኔ ታዝቤያለሁ። ረጅም ጊዜ ሚዲያ ላይ ወጥቼ ባልሰራም እንኳን አያለሁ። የታዘብኩት ምንድነው እሷ አረብ ሀገር ያሉ እህት ወንድሞች ለሰው ይደርሳሉ፣ ለታመመ ይደርሳሉ፣ ላጣ ይደርሳሉ፣ መስጂድ ቤተክርስቲያን ይሰራሉ እንጂ ለነሱ ሰው ሲደርስላቸው አይቼ አላቅም። ሐቂቃ ማለት ነው። አንድም ሰው ለነሱ ብዙ ጊዜ በቃ አሉ ትንሽ ናቸው። አሁን ሀቢባ ከመጣች በኋላ እንዲሁም አንዳንድ ሰዎች አሉ የሚያግዙ። በእርግጥ ግን አብዛኛው ታዋቂ ሰው ዩቲዩቡ የሚያድግለት ፌመስ የሚሆነው ቲክቶኩም እንደዛው ፊልማቸው የተለያየ ነገር የሚያደርጉ አርቲስቶችን በሉት የተለያዩ ታዋቂ ሰዎች ብዙ ነገርን እንጠቅማቸዋለን ሚዲያ ላይ። ነገር ግን እኛን መጥቀም ይሄ መውረድ ነው ማነስ ነው የሚመስላቸው፣ ወይም ደግሞ ለእኛ ንቀት አላቸው ይሁን አላቅም። አንድም ሰው ለኛ ለአረብ ሀገር ለሚኖሩ እህት ወንድሞች ያናክል ከልቡ ሲጥር ፍትህ ሲጠይቅ ታዋቂ ሆኖ ባለው ተጽዕኖ መፍጠር ይችላሉ አይደል? ተጽዕኖ ፈጣሪዎች ለኛ ሲቆሙ ብዙ ጊዜ አላይም። ግን ደግሞ እኛም አንድ ሞኝነት አለብን።
አረብ ሀገር የተለያየ አረብ ሀገር የምንኖር እህት ወንድሞች እውነት ለመናገር አንድ ሞኝነት አለብን። እሱም ምንድነው እኛ እርስ በራሳችን ብንደጋገፍ ማንንም ፈልጎ ሳይሆን ተገዶ ያግዘናል። ምክንያቱም ጊዜያችን ዩቲዩብ ላይ እናጠፋለን። ስራችን ከጨረስን በኋላ መዝናኛችን መጫወት ጊዜያችን የምናሳልፈው ከስልካችን ነው። ምክንያቱም ቤተሰብ የለም ከቤተሰብ ጓደኛ የለም ከጓደኛ ወተን አናሳልፈውም አይደለ? ስራችንን ከጨረስን ገብተን የምናሳልፈው ከስልካችን ነው። በዛ ታይም ግን ለዛ ዩቲዩብ ለሚሰሩ የተለያዩ ፊልሞች ለሚሰሩ ሰዎች እያየን ቪው እየጨመርንላቸው ነው። በእኛ ቪው ደግሞ ያገኛሉ ገንዘብ አይደል? ስራቸውን እየሰሩ ነው ማለት ነው። ለስራቸውም ምን ጠቅማቸው ሰዎች ነን እኛ እንደምንጠቅማቸው አይደለም የሚያስቡን። እንደውም እዚህ የሚታየውና እዛ ሆናችሁ የምታየው ነገር እጅግ በጣም የሚገርም ነው። እንዳሰብነው አይደለም። ነገር ግን ለምንድን ነው እርስ በራሳችን ማንደጋገፍ? እኛ እርስ በራሳችን ብንደጋገፍ ኖሮ ሚዲያም ላይ ማለት ነው ለራሳችን ብንቆም ኖሮ በጣም ማንኛውም ሰው ይደግፈናል። ምክንያቱም አቅሙም አለ። በጣም ብዙ ህዝብ ነው አረብ ሀገር የሚኖረው። ስለዚህ አንሰን አይደለም ግን ሞኝነት ለሌላው ሰው እናጨበጭባለን እንጂ ለራሳችን አንሆንም። ከራስ ጀምሮ ለምሳሌ ከቤተሰብ ከመርዳት ጀምሮ የተወሰነ ቤተሰቡን ከረዳ በኋላ አንዳንድ ብልጥ የሆኑ ጎበዝ የሆኑ ልጆች ናቸው ሰዎች ናቸው አይደለ? አረብ ሀገር ሆነው ለራሳቸው የሆነ ነገር የሚይዙት ቤተሰብ የተወሰነ አድርገው ራሳቸውን ለቁም ነገር የሚያበቁት። አብዛኞቻቸው ግን ራሳቸውን እንደ ሻማ ቀልጠው ወንድሜ እህቴ ቤተሰብ ቤት የሆነ ነገር እያሉ ራሳቸውን ጊዜያቸውን ያሳልፋሉ። ብዙ ነገር እንደገና ደግሞ አረብ ሀገር የምንኖር ሴት እህቶች ደግሞ የታወቀ ነው። ለቤተሰብ ለፍተን የሆነ ነገር ለራሴ ሊያዝ ብለን እንይዝና የሆነ ባል እናገባለን። በቃ ለዛ እንትን እያለን እንኖራለን። ከዛ በዛ ሂደት ላይ ምንጎዳውም ምንታመመው ጊዜያችን የሚያልፈው እኛ ሴቶች ነን። በቃ እኛ አረብ ሀገር ያሉ ሴቶች ነን። ሀቂቃ ብዙ ነገር ዋጋ የምንከፍለው እዚህም ከመጣን በኋላ እና ለራሳችን መሆንን ብንጀምር ብንለምድ ኖሮ ሁሉም ሰው ከጎናችን ይሆናል። በነገራችን ላይ ራሳችን ከወደድን ማንኛውም ሰው ይወደናል። ራሳችን ከደገፍን ካነሳን ማንንም ሰው ከጎናችን ይሆናል። ስለዚህ አረብ ሀገር የምንኖር እህት ወንድሞች ሀቂቃ ካሁን በኋላ ሚዲያ ላይ ከመደጋገፍ ጀምሮ አሁን ለምሳሌ ዩቲዩብ ሰራለሁ ለኔ ብቻ አግዙኝ ሳይሆን ሌሎችም እንደዚህ ሲመጡ እኔም ስመጣ በላይክ በሼር በተለያየ ነገር ብታበረታቱኝ ሀገር ላይ ያለውን ሁኔታ አሳያለሁ። በዛ የምትወስዱት ትምህርት የምትማሩት ትምህርት ይኖራሉ። ትጠቅሙኛላችሁ። ስታዩልኝ ሼር ስታደርጉልኝ ላይክ ስታደርጉልኝ ብር ይከፈለኛል፣ እጠቀማለሁ። ጥቅም እስካገኘው ድረስ እኔም ደግሞ ጥሩ ነገሮችን እሰራለሁ። በዛ ነገር እያያችሁ ደግሞ እናንተም ትጠቀማላችሁ። ሀገር ያለውን ሁኔታ አትሰሙም ማለት አይደለም። ተቀምሞ ምን ተብሎ ይነገራችኋል፣ ምን ይባላል። ሁሉ የምናየውና የምንሰማውን እንትን አንልም እንጂ። ስለዚህ መጠቃቀምንም ቢሆን እርስ በራስ መደጋገፍንም ቢሆን ከዚሁ ብንጀምረው ብንሰራ ለራሳችን ብንሆን። በመቀጠልም ደግሞ ወንድማችን ሰይድ አላህ ያግዝ። እሱ አጠገብ ያላችሁ ማለትም አሁን ዱባይ የምትኖሩ የተለያዩ ጓደኞቹ ትኖራላችሁና እናንተን ብታግዙት ወይም ደግሞ ይሄ ነገር የሚስተካከልበት ሁኔታ ካለ እንዲያስተካክል ብታግዙት በገንዘቡም ሆነ ምንም ነገር በማድረግ እሱ ሰያው ዱባይ ከገባ ትንሽ ጊዜ ነው። ምናልባት ነገሮች እንትን ላይል ይችላልና እና ብታግዙት ብታደርጉለት እላለሁኝ። ሐቂቃ እኔ ይሄ ነገር በጣም ስለተሰማኝና በጣም እየተዛዘረ ነው ያየሁት ዛሬና ለምንድን ነው እንደዚህ የሚደረገው? በቃ ለምን ብዬ በቃ በጣም እንትን አለኝና ቲክቶክ ቪዲዮ ሰራው። በዛው ደግሞ ለምን ዩቲዩብ ሰርቼ እንትን አይሉም